የሆድ ድርቀት ያስቸግሮታል? ከሆነ ይህን ቪዲዮ እስከ መጨረሻው ይከታተሉ። የሆድ ድርቀት የምንለው ብዙውን ጊዜ በሳምንት ቢያንስ ለ3 ጊዜ ሽንት ቤት የምንቀመጥ ከሆነ እና ሽንት ቤት ተቀምጠን ሰገራ ለማውጣት የሚያስቸግረን ከሆነ ነው። አብዛኛውን ጊዜ ለድርቀት አጋላጭ የሆኑ ነገሮች የአመጋገባችን ስርዓትና የኑሮ ስርዓታችን የሚያመጡት ናቸው። ስለዚህ ቤት ውስጥ በራሳችን ለማስተካከል አንደኛ አትክልት ነገር አብዝቶ መጠቀም፣ ፍራፍሬ ነገር አብዝቶ መጠቀም፣ ሁለተኛ ቢያንስ በቀን 2 ሊትር ውሃ መጠጣት፣ ሶስተኛ ሬጉላር የሆነ ኤክሰርሳይዝ እንደ ፈጣን ወክ በቀን ለ30 ደቂቃ ያህል ማድረግ፣ አራተኛ ሽንት ቤት መጠቀም በሚያስፈልገን ሰዓትና ምቹ በሆነ ሰዓት በፍጹም ባለማዘግየት ድርቀት ካለ ያንን መከላከልና ማስወገድ እንችላለን። ነገር ግን እነዚህ ነገሮች እያደረግን ማይስተካከል ከሆነ ከፍተኛ የክብደት መቀነስ ካለን ከሰገራ ጋር ደም ተቀላቅሎ የሚወጣ ከሆነ ወደ ሐኪም ቀርቦ መታየት ያስፈልጋል ማለት ነው። ዶክተር ኤልያስ ነኝ ከኢትዮ የውስጥ ደዌ ስፔሻሊቲ ክሊኒክ። አድራሻችን የሚገኘው ሰሚት ለስላሳ ፋብሪካ ፊት ለፊት ዋሽንግተን ሰፈር መግቢያ 100 ሜትር ገባ ብሎ ከፋሲካ የህፃናት መዋያ አጠገብ ነው። እናመሰግናለን።